የአዲስ አበባ ሰፈሮችና ትርጉሞቻቸው ሜክሲኮ ሀገር ነች። በሀገሪቷ ስም ነው የተሰየመው ማለት ነው። ሳውዝ አሜሪካ ውስጥ የምትገኘው ሀገር ማለት ነው። ታዲያ ሜክሲኮ የአፄ ኃይለ ሥላሴ ለምን ሜክሲኮ ብሎ ሰየሙት ካላችሁኝ በጣሊያን በሁለተኛው ወረራ ሰዓት ላይ በጣም ከፍተኛ የሆነ የዲፕሎማሲ ድጋፍ በዓለም አቀፍ ደረጃ ስታደርግልን ስለነበረ ነው ሜክሲኮ። ሰሚት ደግሞ ምንም ሌላ ነገር የለውም። እዛ አካባቢ በነበረው ፋብሪካ አማካኝነት መጀመሪያ የተገነባው ፋብሪካ በሰሚት ፋብሪካ አማካኝነት ነው የተሰየመው ማለት ነው ሰፈሩ ማለት ነው። ታዲያ ከሰሚት 4 ኪሎ ደግሞ እንሂድ እስቲ 4 ኪሎ እንሂድ። 4 ኪሎ ማለት ትርጉሙ ምንም ሌላ ነገር የለውም። ኪሎ ተመዝኖ ሳይሆን 4 ኪሎ ማለት 4 አቅጣጫ ማለትም ከ4 ኪሎ አደባባይ በአራት አቅጣጫ የሚወስዱ መንገዶች ስላሉ እሱ ላይ ተመርኩዞ የተሰየመ ስያሜ ነው። 6 ኪሎም እንደዛው 6 ኪሎም 6 አቅጣጫ የሚያስወጣ መንገድ ስላለው ነው 6 ኪሎ የተባለው። ቦሌ ወደ ቦሌ ደግሞ ስንመጣ ቦሌ የኦሮምኛ ወርድ ነው ተብሎ ቢገመትም ይሄን የተባለ በደንብ ማስረጃ ይዘው መጥቶ የተረጋገጠ ነገር የለም ትርጉሙ ማለት ነው። ስለዚህ ቦሌ ቀበጧ በሏትና ትርጉማችሁ ኑሯት እላችኋለሁ። ከቦሌ ወደ ቡልቡላ ማለት ትርጉሙ ውስጥ እንግባ እስቲ። ቡልቡላ ማለት ወንዙ ላይ ተመርኩዞ እዛ አካባቢ በነበረው ወንዝ ላይ ተመርኩዞ የተሰየመ ቢሆንም ኦሮምኛ ወርድ ሲሆን ቡልቡላ ማለት የደፈረሰ የተበጠበጠ መበጥበጥ እንደማለት ነገር ነው። ቡልቡላ የሚለው ወርድ ማለት ነው። ሲኤምሲ ማለት ደግሞ ኮሎኔል መንግስቱ ኮንዶሚኒየምስ ማለት ነው። ኮሎኔል መንግስቱ ኮንዶሚኒየም የደርጉን መንግስት እንትን የሰራው ስለሆነ ማለት ነው። መርካቶ ማለት ደግሞ የጣሊያን ወርድ ሲሆን የገበያ ቦታ የገበያ ፕሌስ ማርኬት ፕሌስ እንደማለት ነው። ማርኬት የሚለው እንግሊዘኛ ወርድ መርካቲዮ ከሚለው የጣሊያኖቹ ወርድ የላቲን ወርድ የተወሰደ ነው። የፒያሳ ይገርማቸዋል። ፒያሳ ደሴ አለ፣ ባህር ዳር ጎንደር አለ፣ ሐዋሳ አለ፣ ብዙ ቦታዎች ነው ያለው። የሐዋሳ ጅማ አለ እና ፒያሳ ምንድነው ትርጉሙ? እንሄድበታለን። ፒያሳ ማለት ትርጉሙ መሀል አደባባይ ፐብሊክ ስኩዌር እንደማለት ሲሆን የጣሊያን ወርድ ነው። ጣሊያኖች በየከተማው መሀል አደባባይ ላይ ያለውን እንደዛ ብለው ሰይመውት ነው። አመሰግናለሁ።